የጌታ አምላካችን ስም ብሩክ ይሁን። እንኳን ሁላችሁም በሰላም ወደ ስፍራ መጣችሁ። ጌታ ስሙ ይባረክ፣ ታላቅ ስሙ ይባረክ። ጌታ እጅግ አድርገን እናመሰግናለን። ለዚህ ጊዜ ጌታ ስላደረሰን ስሙ ይባረክ። አሜን፣ ሃሌሉያ። ስሙ ይክበር፣ ታላቅ ስሙ ይክበር። የምናመሰግንባቸው ብዙ ምክንያቶች አሉ። የጌታ አምላካችን ስም የተመሰገነ ይሁን። በእርግጥ የዚህ ቤተክርስቲያን መሪዎች ይገኛሉ ብዬ አስቤ ነበር። አይ ቲንክ አርፍደው ሊመጡ ይችላሉ። ይሁንና የጌታ አምላካችን ስም ብሩክ ይሁን። ይህንን ስፍራ ስለሰጡን ልንባርካቸው እንፈልግ ነበረ። ሁላችን ባለንበት ልናመሰግናቸው እንፈልግ ነበረ። ነገር ግን ምናልባት ወደ ኋላ ላይ እናደርጋለን። የጌታ አምላካችን ስም ብሩክ ይሁን። አሁን በቀጥታ ወደ እግዚአብሔር ቃል እሄዳለሁ። የቀሩ ማስታወቂያዎች ካሉ በኋላ እናገራለሁኝ። በመካከላችን የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቫይስ ፕሬዚደንት ፓስተር ለውየው በመካከላችን ይገኛሉ። ለእሳቸውና እስኪ እንኳን ደህና መጡ በሏቸው። እስኪ እሳቸውና ለመንፈስ ቅዱስ ጊዜውን አሳልፌ ይሰጣል። እንዴት አላችሁ? ደህና ናችሁ? ደህና ናችሁ? እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ያው ለመጀመሪያ ነው ያዩዋችሁ። ታሪካችሁን አውቃለሁ፣ ግን ፊት ለፊት ያዩዋችሁ ዛሬ ነው። እናንተም እኔን እንደዛ ነው ያያችሁ ብዬ አስባለሁ። ስላያችሁ በጣም ደስ ብሎኛል። እግዚአብሔር በጣም ማመሰግን በራሴ ስምና በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ስም ደግሜ ሰላም ማለት እፈልጋለሁ። እንዴት ናችሁ? የተቀደሰውን የአምላካችንን ቃል ቆመን ብንሰማው ደስ ይለኛል። ለቃሉ ቅዱስ ክብር ሲባል ብዙ ጊዜ የምናነበው እግዚአብሔር ቃል በጣም የምንሰማው በጣም ደግሞ የሰበክን የተማርነው ያስተማርነው፣ ግን ሁልጊዜም ደግሞ ኃይልና ጉልበት እንደያዘ የሚኖር ስለሆነ ያንን የእግዚአብሔር ቃል አነባለሁ። የሐዋርያት ሥራ ምዕራፍ 13 ላይ ያለ የእግዚአብሔር ቃል ነው። ከሱ ክፍል የተወሰነ ቁጥሮችን አነብና ሀሳቤን እናገርበታለሁ ማለት ነው። ምዕራፍ 13 ሐዋርያት ሥራ ላይ ከቁጥር 17 እስከ 22 ብዙዎቻችን በልባችን እንደምናውቅ፣ ግን እግዚአብሔር በዛ ውስጥ ያሳየኝና ልኖረው የምፈልገው በጣም የምመኘውን ነገር እናገራለሁ ማለት ነው። ከ17ኛው ቁጥር ጀምሮ የሚናገረው ቃል አለ። ጸሐፊው ወይም ደግሞ ሐዋርያው ጳውሎስ ነው ይህን ንግግር የሚናገረው። የእስራኤል ሰዎችና የእግዚአብሔርን ስም እግዚአብሔርን የምትፈሩ ሆይ ስሙ ይላቸዋል። ስሙ፣ ልንገራችሁ፣ ስሙ። የሆነ ጉባኤ ላይ ይገኝ ስሙ፣ እግዚአብሔርን የምትፈሩ ሆይ ስሙ ብሎ እግዚአብሔርን የሚፈሩ ሰዎች ሊኖሩት የተገባውን ነገር ወደታች በጣም በሰፊው ይናገራል። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው። እንግዲህ ግብፅ ላይ እየኖሩ በባርነት ውስጥ እየኖሩ በባዕድ ምድር እየኖሩ በግዞት ስፍራ እያሉ ግን እግዚአብሔር የሚያይበትና እነሱ የሚኖሩት ያኗኗር ዘይቤ በጣም ቢለያይ ምን ይላል? በእንግድነት ባል ከፍ ከፍ አደረጋቸው፣ በቁጥር አበለጸጋቸው፣ በጣም በብዙ ነገር እግዚአብሔር በጣም እውቅናን ሰጣቸው ይልና ከፍ ባለች ክንዱ ከዛ አወጣቸው ይላል። በበረሃ 40 ዓመት ያክል መገባቸው። በከናን ሀገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያክል መሳፍንት ሰጣቸው። ለ450 ዓመት። ከዛም ወዲያ ንጉሡን ያነግሥላቸው ዘንድ እግዚአብሔር ከብንያም ወገን የሆነ ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረ በኋላ ዳዊትን በእነርሱ ላይ እንዲነግሥ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው አለ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ብሎ እየዘረዘረ በጣም ያስተምራል። ጸልያ
እጅግ የተወደድክና የተከበርክ ሰማይና ምድር ሁሉ የሰራ የጽድቅ ተወዳዳሪ የሌለ የጽድቅ ምንጭ የሆንከው ቅዱስ እግዚአብሔር ሆይ ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለዚህ ጉባኤ ክብር ላንተ ነው። አንተ መልካም ነህ። አንተ ደግ ነህ። አንተ ቸር ነህ። መግለጫ ቃላት እስክናጣ ድረስ እግዚአብሔር አምላካችን ሆይ መልካም አምላክ ነህ። ክብር ላንተ ይሁን። ስምህ ለዘላለም ብሩክ ይሁን። እንደ አንተ ያለ ቸር አምላክ የለም። ተባረክ። የሰው ልጆችን ከባርነት አውጥተህ ወደ ክብር ስፍራ የምታመጣ እንደ አንተ ያለ ጌታ የለም። ስምህ ብሩክ ይሁን። ስምህ የተመሰገነ ይሁን። በዚህ ሰዓት እኔና ሕዝብ በአንተ ፊት ቆመን እግዚአብሔር ሆይ ልናከብር ወደናልና በተቀደሰው ቃል ፊታችን ቆመን እንድትሟገተን እጸልያለሁ። እንድትመራን ጸልያለሁ። እንድታግዘን ጸልያለሁ። አቅጣጫ እንድታሳየን እለምንሃለሁ። የከበርከው እግዚአብሔር የምናደርገው ሁሉ ለአንተ ክብር ይሁን፣ ለምድሪቱ በረከት ምክንያት ይሁን። ይህን ጊዜ ስለሰጠን ስም ይባረክ። ከፍ ከፍ በል በጌታ በኢየሱስ ይህንን እግዚአብሔር ቃል የሚናገረው ሐዋርያው ጳውሎስ ነው። የተወደዳችሁ እዛ ላይ የሚናገርባቸው ምዕራፍ 13 ላይ ያለው አገልጋዮችን እግዚአብሔር የለየበት ጊዜ ነው። ሳውልና በርናባስን ለጠራዋቸው ስራ ለዩልኝ ብሎ እግዚአብሔር መንፈስ ቅዱስ በግልጽ ለቤተ ክርስቲያን ሰዎች የተናገረበት፣ ሲጾሙና ሲጸልዩ ነቢያትና መምህራን በዛ ነበሩና በመካከላቸውም ደግሞ ይህ ሰው ተገኝቶ ነበርና እግዚአብሔር ያን ጊዜ ነበረ። ይሄ በነገራችን ላይ ሐዋርያው ጳውሎስ ይሄ መልእክት ሲመጣለት ከዛ ቀደም ብሎ እግዚአብሔር በተለያዩ አገልግሎቶች ከ13 ዓመት ላላነሰ አገልግሏል። ጌታን አገልግሏል። በምድር ሁሉ በጣም ብዙ ስፍራዎች ላይ የሰበከ ያስተማረ ነው። ነገር ግን እስከዛ ጊዜ ድረስ ቤተክርስቲያን እውቅና አልሰጠችውም ነበረ። ስለዚህ ያን ዕለት ነው ቤተክርስቲያን እውቅና ሰጠው ለአገልግሎቱ፣ ወደ አገልግሎቱ እንዲሰማራ፣ ወደ አገልግሎቱ እንዲወጣ፣ የእግዚአብሔር ስራ እንዲሰራ ያን ቀን ነበር። ልክኛ ዛሬ በምንጠራበት ኦርዴንድ የሚባለው አይነት ንግግር እግዚአብሔር መንፈስ ቅዱስ የተናገረው። ታዲያ ይህ ሰው ነበረ ከተለየ በኋላ በተለያዩ ስፍራዎች በመንፈስ ቅዱስ እየተነዳ የወንጌል ስራ በምድር ላይ እንደሰራ ይናገርና መጨረሻ ላይ ያሉበት ቦታ ላይ ይህ በሚገኝበት ስፍራ ላይ ወንጌል እየሰበከ እያለ የእስራኤልን ሕዝብ አይሁዶችን ያገኛል። ያንን ሲያገኛቸው በጉባኤ መካከል ንግግር ይናገራል። እግዚአብሔርን የምትፈሩ ስሙ፣ ልንገራችሁ እግዚአብሔር እንዴት እንደሚሰራ፣ እግዚአብሔር ማንን እንደሚፈልግ፣ እግዚአብሔር እንዴት አይነት ሁኔታ ውስጥ ያሉትን ሰዎች እንዴት እንደሚጠቀም ልንገራችሁ እግዚአብሔር የሚፈልጋቸውን ሰዎች ብሎ ይህንን ታሪክ ያነሳል። የዳዊትን ታሪክ ያነሳል። የመጥምቁ ዮሐንስን ታሪክ ያነሳል። ከዛ በኋላ ኢየሱስ ክርስቶስን እንዴት እንደገለጡትና እንዳስተማሩት የሚናገር ክፍል ነው። ስለዚህ ቅድም እንደተናገርኩት ርዕሴ ለዚህ ክፍል የልቤ ሰው የሚል ነው። የልቤ ሰው የልቤ ይላል። እዚህ ላይ ሲያነሳቸው ሐዋርያው የሚናገር እግዚአብሔርም እንዲህ አለ፣ እግዚአብሔርም እንዲህ አለ፣ እንዲህ ብሎ ተናገረ። እግዚአብሔር በመካከል እንዲህ አለ እግዚአብሔር 450 ዓመታትን መሳፍንት ቀየረ፣ ለወጠ። ይመጣሉ፣ ይሄዳሉ። እግዚአብሔርን ይበድላሉ፣ ያሰናብታቸዋል። ያመጣል፣ ይሄዳል። በሺዎች የሚቆጠሩ ወይም በበርካታ መቶዎች የሚቆጠሩ መሳፍንት መጡ፣ ሄዱ፣ መጡ፣ ሄዱ፣ መጡ፣ ሄዱ፣ መጡ፣ ሄዱ። መጨረሻ ላይ የእስራኤል ሕዝብ እባክህ ንጉሥ አንግስልን ብሎ እግዚአብሔር ይጠይቁታል። እባክህ ንጉሥ ስጠን፣ የሚመራን ንጉሥ ስጠን፣ የሚያስተዳድረን ንጉሥ ስጠን ሲል ነገራቸው። እናንተ ለምናቸዋል፣ እናንተ ጠይቃቸዋል እና እሰጣቸዋለሁ አለ። የቂስን ልጅ ከብንያም ወገን የሆነውን ሳውልን ሰጣቸው ይላል። ሳውል ፈጽሞ ለእግዚአብሔር ሕዝብ ለመምራት የበቃ አልነበረ። መጨረሻ ላይ እግዚአብሔር ሰው ሰጣቸው ይላል። ዳዊት የሚባለው ምን አለው እግዚአብሔር ሲመርጠው? እንዲህ ብሎ ይናገራል። የተወደዳችሁ እንደ ልቤ የሆነ ሰው ፈቃዴ ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁ ብሎ እንደ ልቤ እግዚአብሔር ነው እንደዛ የሚለው። እንደ ልቤ የእሴይ ልጅ እንደ ልቤ ዳዊት እንደ ልቤ የሆነ ሰው እንደ ልቤ ነው የሚሆነው። ልቤ እንደወደደ የሚሰራ፣ ልቤ እንደወደደ የሚያደርግ፣ ልቤ በወደደበት የሚገኝ፣ ልቤ የወደደውን ብቻ ለማድረግ የተሰጠ ሰው ነው ይላል። ምን አርጎ ነው እንደ ልቤ የሚለው? ይህ ሰውዬ ሳውል ነበረ። 450 ዓመት በጣም በርካታ መሳፍንት ነበሩ። በጣም ስማቸው ገናና የተባሉ አንዳንዶች ጦረኛ ትግል የነበረባቸው
እግዚአብሔር ይህን ብሎታል። እንደ ልብ የሚባለው ምን አይነት ሰው ነው? እግዚአብሔር እንደ ልብ የሚለው የሚጠራቸው እነማን ነው? የልቤ ሰው ያለው ያ ዳዊት ማን ነው? የተወደዳችሁ እንደ ልቤ ብሎ የሚጠራው የእሴይ ልጅ ዳዊት ማን ነው? ምንድን ነው ምክንያቱ? እግዚአብሔር እንዲህ ብሎ የጠራው የልብ ሰው ማን ነው? የእግዚአብሔር የልብ ሰው ማን ነው? ከእኔና ከእናንተ መካከልስ እግዚአብሔር እንደ ልቤ የሚል እኔንም እዚህ ቆሜ እናገራለሁ። እንደምታውቁ እናንተ ቁጭ ብላችሁ ትሰሙኛላችሁ። ጌታ ኢየሱስ ቢገኝና እንደ ልቤ እሱ እዚህ ብሎ የሚጠራ እነማንን? እንደ ልቤ የሚባሉስ ምን ያደረጉና ምን የሆኑ ናቸው? ይህ ወዳጁ የሆነው ሰው ዳዊት ማን ነው? ዳዊት ማን ነው? ለምንድን ነው እንደዚያ ያለው እግዚአብሔር? ከዛ ሁሉ ጉባኤ መካከል እንደዛ ለምን መረጠው እግዚአብሔር? ከበጥበቃ ለምን አመጣው እግዚአብሔር? ከዛ ከጫካው ለምን ጠራው እግዚአብሔር? እንደ ልቤ ለምን አለ? ምንድነው መስፈርቱ? እግዚአብሔር እንደ ልቤ የሆነች ሴት ብሎ የሚጠራው እንደ ልቤ ብሎ እግዚአብሔር የሚጠራው ምንድነው? መስፈርቱ ምንድነው? መለኪያው ምንድነው? ሚዛኑ ምንድነው? ክብደቱ ምንድነው? ሞዳችሁ የተቀደሳችሁ እግዚአብሔር ልጆች ሆይ እንደ ልቤ የልቤ ሰው የልቤ እኛ ራሱ እንኳን የልቤ ሰው ነው የልቤን የሚያውቅ የልቡንማ የልቤ ነው እሷማ የልቤ ናት። በዓለም ላይ በጣም ውብ በቃ ለሰው ልጅ ቅርቡ መኖት ነው የትዳር አጋር ነው። የትዳር አጋር ሲመረጥ ምና እቺ እንደ ልቤ የሆነች ናት። ይሄ እንደ ልቤ ነው የልቤ ሰው አግኝቻለሁ። እንደ ልቤ አልሆነም ደግሞ ምንላቸዋል ጓደኛ ላደረገው ነበር ግን እንደ ልቤ እግዚአብሔር ግን እንደ ልቤ ለምን አለው? ለምንድን ነው ሰው ያለው? ምን አይቶበት ነው እግዚአብሔር? ምን ተገኝቶበት ነው ሰው? የተወደዳችሁ ወንድሞችና እህቶች ይህ የጌታ ልብ ደስ ያሰኘው ዳዊት ማን ነው? ምንድን ነው ምርጫው? መስፈርቱ ምንድን ነው? ቁመናው ነው የለውም። በጣም አጭር ነው የኔ ወንድም። ዛሬውን አይቶ ለመብረት እንዲያውም እግዚአብሔር ደስ የሚለው ብሎ በጣም ሰባቱንም ልጆች ደርድሮለታል። እንደምታውቁት ሄዶ በቀባው ጊዜ እሴይ ቤት ሄዶ ነቢዩ ሳሙኤል የቀባው ኦርዴን ያደረገው እሱ ነው፣ የመረጠው እሱ ነው። እና ሲጠራው ሲያጣ እንግዲህ በጣም ይቅርታ ዘለግ ላላችሁ እንዳይከፋችሁ ያጣጥሮች በአፋችንም ጭምር ነው ራሳችንን በጣም የምንክሰው እና ዘለግ ያለውን ሲያመጣው በፍጹም አሁንም ሲደግም በፍጹም ቃሉን እዛው ታገኙታላችሁ። እና መጨረሻ ያለቁ ልጆቹና መጨረሻ ላይ ምንድን ያለው በውኑ ሌላ ልጅ ያለነት ይሉ በጣም ትንሽ ልጅ እዛ የሆነ ሰፈር ማንም የማያውቀው ምናምን ስትጃይንት እያሉ ስም ያላቸው ዝና ያላቸው በጣም የሚታዩ ከርቀት በጣም ማንም ለሚል ሊመለከታቸው የሚችል እንዲህ በርቀት ልታዩት የማትችል አንድ ህፃን ልጅ አለ። እሱ ያንን እዛ ላይ ግብዣ ላይ ያልጠራው ንቆት ነበር እዚህ እና እሱን እስክትጠራው እስኪመጣ ድረስ አንረፍቅም አንቀመጥም ይለዋል። ወዲያው መጣ ይላል። ሲያዩ በእውነት እርሱ ነውና እርሱን ቀበው። ያን ጊዜ ቃል እግዚአብሔር የተነገረ እንደ ልቤ አገኘሁት። አሁን ገና አገኘሁት። 450 ዓመታት አላገኘሁም ነበር። አሁን ያገኘሁት የልቤ ሆኖ የተወደዳችሁ ጌታ የሚደሰተው በማንና በምን አይነት ሰው ነው? በሸረኛ፣ በመተተኛ፣ በብልሃተኛ፣ በጠቃተኛ ነው እግዚአብሔር የሚደሰትበት ሰው ማለት። እንደ ልቡ የሆነ ሰው እሱ ማን ነው? ከመሃላችን ማን ነው? ከምድራችን ማን ነው? ከሀገራችን ማን ነው? ለመሆኑ ማለት እንደ ልቤ የሆነ ሰው አገኘው። እግዚአብሔር ለሕዝብ የተናገረ አገኘው ብሎ የሚናገርለት ምን አይነት ሰው ነው? የሚናገርለት ሰው ስንቶች እንደሆነ ታዲያ ይህ እኮ ሌላ መስፈርት አይጠይቀንም፣ ምንም ነገር አይጠይቀንም። እንደ ልቡ ደግሞ እንደ ልቡ የሚለው እግዚአብሔር የሚወደው እንደ ልቡ የሆነ ሰው እሱ ማለት ነው። አሁንም ማነሳቸው ነጥቦች እነሱን ነው እያነሳ ከህይወቱ ንቅስቷ የሚወጡ እሱ እኛ መስፈር ያደረግ ዝም ብለን ስንሰፋ እንዲሁ ፊታችን እናይና ውይ ይህ ሰው ሲያምር፣ ቁመናው ሲያምር፣ ንግግሩ ሲያምር፣ ምናምኑ ሲያምር፣ ተሳሰቡ ሲያምር፣ በጣም ምንመጥበት በርካታ ነገር አለ። እንደው ሱቅ ገባ እንልና ትሉና ታዩና የምንፈልገው ነገር ይሄ ነገር ከለሩ በጣም ደስ ሲል በጣም ወድጄዋለሁ፣ ይሄን እንደዚህ ወድጄዋለሁ። የምንወድበት እግዚአብሔር ሰዎችን ሲያገኝ የሚወድበት ምክንያት
እነሱን መስፈርቶች ነው የምናገረው። ሲያይ ገና አየኋት በጣም የምወድላት ነገር ብሎ እግዚአብሔር በጣም የምወድለት ነገር ብሎ እግዚአብሔር የሚጠራው እንግዲህ ዳዊትን ሲያገኘው ግን ሲያይ የመረጠበትን ምክንያት እንደ ልብ ያለበትን ምክንያት ዛሬም እንደ ልብ የሚለን ከፈለገ የምንሆናቸው ነገሮች በዚህ ሰው ሕይወት ውስጥ የምናየው ተወደደ የልቤ ሰው ምን እግዚአብሔር በሆኑ ከባሪያዬ ይህን ደብቅ ዘንድ ይገባል። ከአብርሃም ከባሪያዬ ይህን እደብቃለሁ። እንዴት እደብቃለሁ? ከልቤ ከዳዊት ሕይወት ከዳዊት የማይደብቀው በጣም በርካታ ነገር ነው። ለምንድን የተገላችሁ? ለምንድን ነው እንደ ልብ የሚለው? ለምንድን ነው? ያንን እንደሆነ የተወሰኑ ነጥቦችን አነሳለሁ። ራሱ እግዚአብሔር የሚናገር እንዴት መረጥከው? ቁመናው የለው አጭር፣ ዘለግ ያለ አይደለም፣ የለውም ከደረቱም ሰፋ ያለ አይደለም። ምክንያቱም መስፈርቱ ያን የነበረው የነገስታቱ መስፈርት ቁመና ነበረ። እንደ ቲዮሪም ነው፣ በሊደርሽፕ ቲዮሪ ውስጥ አለ ቁመና። ሊደርሽፕ ውስጥ በጣም አይን ውስጥ የሚገባ እንደዚያ ነው የታወቀ ነገር። እንደው ቁመና አይተው አይሆንም የሚባለው ቁመና ታይቶ ደግሞ በጣም ይሆናል የሚባለው የእግዚአብሔር መለኪያው ምንድን ነው? የተወደዳችሁ ይሄው ራሱ ነው የሚናገረው። እግዚአብሔር የልብ ሰው አለ ሁላችንም። በእርግጠኛ ነኝ አንዳንድ ሰው ከሌለ ደግሞ በጣም የተጎዳ ያለን። በእርግጥ በጣም በአሁኑ ዘመን በጣም ሰው ማግኘቱ ተፈጣሪ ይመስለኛል። የሆነ ሰው ልብ ጉዳያችንን በጣም ጠጥቆ ይዞልን አብሮ ነው የምናካፈለው። ለካመት ካና ሁላችን የምንነግረው ይህን የወደን የተነሳንበትን ሄደን የምናጫውተው የልብ እግዚአብሔር ለካ የልብ ሰው ይባላል የሚያጫውተው። ዛሬ ይህን ሰው ነው እንዲህ ይህን ሰው ነው አገኘሁት የሚለው። ዛሬም እግዚአብሔር ከመካከላችን የልብ የሚለው ሰው አለው እዚህ መካከል። አሜን ነው የሚያወራው የሚያናግረው፣ በመኝታው ላይ የሚያጫውተው፣ ሲሄድ ሲቀመጥ የሚነግረው፣ ሲጠይቀው እንደ ጓደኛ እንደ ባልንጀራ የሚያነጋግረው ሰው ያደርጋችሁ። ሰዎች አሉ አሞታችሁ ደግሞ እግዚአብሔር በጣም አፍላት የሚያናግራቸው አሉ። እግዚአብሔር በጣም የማይደብቃቸው፣ ሀሳቡን የማይሰውርባቸው፣ ሀሳባቸውንም የሚያውቁ ሀሳቡንም የሚረዱት። ዳዊትን እንደዛ ነው የሚለው፣ ሀሳቡን ይረዳለታል፣ የእግዚአብሔርን ሀሳብ የሚረዳ። ታዲያ ልንገራችሁ የልቤ ሰው የመጀመሪያው ለምን መረጥከው? የልቤ ለምን አልኩ ስለው ለምንድን ነው? መስፈርት ምንድን ነው? በዚህ የመጀመሪያው ነገር ለጌታ ፈቃድ የሚኖር እንድትከባድ መሰረት ያውም በእናንተ አይነት ሀገር በዚህ በጣም በርካታ ነገር በሞላ በተተረፈረፈበት ፈቃድ እርግጥ እግዚአብሔር ፈቃድ ጨምሮ ፈቃድ ደግሞ ድርብ ሲሆን እንዲከባድ መሰላቸው። የተወደዳቸው እግዚአብሔር ቃል እዚህ ቦታ ላይ ሲናገር ቁጥር 22 ላይ ምንድን ነው የሚለው መሰላቸው? እርሱንም ሳኦልንም ከሻረ በኋላ ዳዊትን በእርሱ ላይ እንዲነግስ አስነሳው ይልና ሲመሰክርለትም እግዚአብሔር ሲመሰክርለት ኧረ ይመስክርለት ሲመሰክርለት እግዚአብሔር ሲመሰክርለት ለዳዊት ሲመሰክርለት እንደ ልቤ ሆነ ይልና ምን ማለት ነው? እንደ ልቤ ማለት ምን ማለት ነው? እንደ ልቤ የምትለው ምንድን ነው ሲል ምን ይላል መሰላችሁ? ምን ፈቃዴን ሁሉ የሚያደርግ ነው። አከባሪ ፈቃዴን የሚያደርግ እንግዲህ ይሻላል። ሁሉ የምትለው ቃል ባትም ወደ ራሴ ደስ ይላል። አንዳንዴ የእኛን የምናስገባ የሚፈቅድ አንዳንድ ዋጋ እንዲኖር እንግዲህ ይኸው ነው እጩ መንገዳችንም እንደው ካንተ ጀምሮ ይኸው ወደዚህ የመጣው በርካታ ፈቃድ ነበረ። አሁን እርግፍ ነው፣ በጣም እርግፍ ነው ይላል። እኔ 30 ምናምን ዓመት መንገዱ ያጥብያለሁ። በጣም ያራገፉት ያልተራገፈን በጣም በርካታ ነገር አለ። አንዳንዱ ያራገፉት ግን ጌቶችና ወንድሞች ናቸው። ጌታ ያራገፋቸው ራሳቸውን የሚያራገፉ ናቸው። በጣም ወደዋል። በየጊዜው እየተከታተለ የሚያራግፉ ያለው ነበር። አሁን በጣም እና ሲያራግፍ ሲመጣ ይወደዋል።
እግዚአብሔር ወደዚህ አመጣ ማለት ነው። ያንተ ባለውለታ እኔና ሰይጣን ተጣላ እዚህ ያለበት ምን ይሆነ ሁለታችን ነው። የእግዚአብሔርን ፈቃድ የእኛን ፈቃድ ትተን የእግዚአብሔርን ፈቃድን ሁሉ የሚያደርግ እንደ ልቤ የሚለው እግዚአብሔር ዳዊትን ለምን እንደ ልቤ ያለው ምርጫ ነገር ስንለው ፈቃድን ሁሉ የሚያደርግ ታው እሺ ቀጥል እሺ ልክ አልነበረም ሲባል ነው የዳዊትን የህይወት ኑሮ ከሚገርም ቤተ መንግስት ውስጥ ተቀምጦ እግዚአብሔር ሰው ነው። ሁለት ነገር አለ። ዙፋንም አለው አመድም አለ። ወርቀ ዘቦ ልብስም አለው። ደግሞ እንደገና ምን አለ መሰላችሁ? ደግሞ በርኖስ አለ የሚኮሰኩስበት እድሜያችሁ ገፋ ያለ ሰዎች በርኖስ የምታውቁ ይመስለኛል። እንደኔ ገፋ አለ በርኖስ በጣም የሚኮሰኩስ ከበቀውር የሚሰራ ምናምን ስላሴ ሰውነትን የሚያሳክክ ማለት ነው። ሁለቱም ቤተ መንግስት አለ ናይበቃና ዳዊት የሰራው ስራ ልካለ ሲባል ይሄን አመድና ፋንዲያ ላይ ተቀምጦ በርኖስ ለብሶ እዚህ ነበር የኔ መኖሪያ ላይ ይሄ ነበር አንተና አሰተዘው ወሰደኝ ይለዋል። ወዲያው ዜራ ይወቅ እንጂ ቋጣት ባለመስራት አይደለም ነው ኢትዮጵያ የተሰገደ ሁለቱም ዙፋን ላይ ያወጣኝ አንተ ለዚህ ክብር የሚያወጣኝ አንተ የኔ ትክክለኛ ስፍራ ይሄው አመድ ላይ ነበር። ከአመድ በጣም በርካታ ጊዜ ከቤተ መንግስት እየወረደ ተቀምጦ ከዛ አንስተውታል። ለምን ካላችሁ ፈቃድህን ስተሃል ከተባለ ይወርዳል። የበርካታ አገልጋዮች የዚህ ዘመን ትልቁ ፈተና ተቃራኒ ተሳስታችኋል መባል ነው። አይደለም ማዳቀይ ፓስተር ሲሆን አይሆንም እንደኔ ከነበራቸው ጠላት ሆናል። ካላቸው ፈቃድ አላቸው ራሳቸው ስሜት አላቸው ራሳቸው ፍላጎት አላቸው። የተመረጠበት ምክንያት የእግዚአብሔር ፈቃድ ሁሉ ይሁን መርጦ ይሁን የልብ የሚሉ ይሁን ፈቃድ ሁሉ የሚያደርግ የልብ ሰው ያለ ፈቃድ ተው የእግዚአብሔር ፈቃድ አይመችም። እናንተ ትውልዳችሁ ቅዱስ አይመችም። አንዳንድ ቆሻይ አይመችም። ግን ፈቃዳችንን እንዲያደርግልን በጣም ብዙ ጊዜ እንለምነዋለን። ፈቃዱን ለማድረግ ነው የሚታገለን። በጣም ፈተና ስንጾም ስንጸልይ ነው ፈቃዳችን እንዲያደርግ ነው በጣም በርካታ ሰው ይፈልጋል። ጾምና ጸሎት ማለት ትልቁ ስራ ምንድን ነው? እግዚአብሔር ፈቃድ ለማድረግ እንድንሸነፍ የተሸነፈ ማንነትና ስብዕና እንዲኖረን ማለት ነው። የእግዚአብሔር ሀሳብ ጠምዝዞ ወደ ሀሳባችን ማምጣት ሳይሆን ወደ እግዚአብሔር ሀሳብ ተቀብለን እንድንገባ እግዚአብሔር እንዲረዳን ጸጋ ያበዛል የምንለምንበት ነው ጾምና ጸሎት። ስለዚህ ይኸው ነው የሚለው እግዚአብሔር ሞዳችሁ ለራሱ ፈቃድ ሞቱ የጌታን ፈቃድ የሚኖር እንግዲህ መጋቢያችንን እያስፈራራሁ እንዳይሆን እንጂ ከዚህ በኋላ ቅዱሳን መባረክ ብቻ ሳይሆን እናንተ አታረጉ ሌሎች ሲመጡ ማለት ነው መርገማቸው አይሆን መባረክ ብቻ ነው በነቃለ ይላል። በጣም እንደዛ የጌታን ፈቃድ የሚኖር የራሱ ፈቃድ የተካሄደ የእግዚአብሔር ፈቃድ በላይ ያገደለ በቃ ፓስተራችን እንደዚህ ተጠራ። ከዚህ በኋላ እንግዲህ ከባለቤትህ ጋር ስላልተዋወቁ ነው እንጂ እሷን ጭምር አብሬ በጨፍጨፌ ባይቀር ነገር ነው። የተወደዳችሁ ሁላችሁ በየቤታችሁ ያላችሁ ተሌሎች ጭምር ሁላችን ማለት ነው። ይሄ እግዚአብሔር ቃል ሁላችን አይደለም የሚያነካ እንደዚህ ቢቢሉ ዘ አፈራሉ አሁን የሚቀረው ወይ የሚሸረፍ የለውም የሚቀየር የለውም። ፈቃዳችንን በፈቃዱ ተከተል የምንኖርበታል። ያ ነው እንደ ልቤ የሚለው እግዚአብሔር። ሁለተኛው እንደ ልቤ የልቤ ሰው የሚለው እግዚአብሔር የልቤ ደስ ይላል። እንደ አይነት ባልንጀራ ሲገኝ ራሱ እንደ የልቤ እግዚአብሔር ራሱ የልቤ የሚለው ሁለተኛው። ለምን የልቤ ያልከው ስንለው ሁለተኛው ተስፋ የሚፈጽም የተስፋ አምላክ ነው እግዚአብሔር። አምላካችን ተስፋን የሚሰጣል። መጀመሪያ እግዚአብሔር ተስፋን የሚሰጠን ተስፋው ላይ ነው እምነት የሚመሰረት። ተስፋው ላይ ነው እምነት የሚገ
ከዛ ውስጥ ነው። ያ ተስፋ ለመፈጸም እግዚአብሔር ሁል ጊዜ ለፍጥረት ለምድር ሁሉ የሚሰጠውን ተስፋ የሚፈጽመው በሰው በአየር ላይ የሚፈጸም ነገር የለም። ስለዚህ ምን ይላል እግዚአብሔር ከዘመናት በፊት ከሴቲቱ የሚወለደው ዘር የአጋንንትን ወይም የሰይጣን ራስ የሚቀጠቅጠው ዘር ይመጣል ተብሎ ነበር። የሚመጣውን ሰው ለማግኘት እግዚአብሔር በጣም ረጅም ጊዜ ተጉዟል እና እንደውም አንዳንዶቹ ሲናገሩ ቀልድ መሳይ እውነት የሚመስል ነገር የሚናገሩት አለ። ሰለሞን ያን ሁሉ ሚስት ያገባዋል ክርስቶስ ከኔ ይመጣል ብሎ ስለሚጠብቅ ነው ይላል። ወደ አዲስ ሚስት ላይ ያገባው ከዚህ ይመጣል እያለ ሲጠብቅ ነው አይደለም። ነገር ግን ከዳዊት የመጣው ይላል። ምን ያለ እዚህ ላይ ሲናገር እግዚአብሔር ቃል ቁጥር 23 ላይ እንዲህ ይላል ወገኖች፣ ከዚህም ሰው ዘር ከዚህ ከዳዊት የልቤ ከተባለው ሰው ዘር ምን አመጣ ይላል እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። ለክርስቶስ መምጫ መንገድ ሆነ እንደ ልቡ ስለሆነ እግዚአብሔር አምላክ እንደ ልቡ በሆኑ ሰዎች ነው የምድርን ተስፋ የሚፈጽመው። ለዚህ ዓለም የገባውን ተስፋ፣ ለቤተ ክርስቲያን የገባውን ተስፋ፣ ለግለሰቦች የገባውን ተስፋ ለሰዎች ሲል ይፈጽማል። እንደ ልቡ በሆኑ ሰዎች ውስጥ ይፈጽማል። አሜን ነው። የተስፋ መፈጸሚያ የጌታ ተስፋ የሚያስፈጽም እንግዲህ ማን ተስፋ የሚፈጸምበት ይናገራል። በሱ ነው የሚፈጽመው። እግዚአብሔር ይናገራል፣ በሱ ነው የሚፈጽመው። እግዚአብሔር ይናገራል፣ በእኛ ነው የሚፈጽመው የሚባለው ማለት እግዚአብሔር ተስፋውን የሚፈጽምበት ሀሳቡን እየነገረ ሀሳቡን ለሰዎችን ይዘራበት እግዚአብሔርንና ሰውን የሚያገናኝ በመካከል ያለ የልቤ ሰው ግን ተስፋ የሚፈጽም የሰዎችን ተስፋ የሚፈጽም የሰዎች የተስፋ ፍጻሜ እውን እንዲሆን ሰዎችን የሚረዳ ሰው ክርስቶስ በዚህ ሰው ውስጥ ነው የመጣው። በዚህ መስመር ነው የመጣው። በዚህ መንገድ ነበር የመጣው። ያለ መድኃኒት የተገኘው ከዚህ ሰው ሕይወት ውስጥ ነው። ስለዚህ እግዚአብሔር ለዚህ ሰው የገባውን ተስፋ ሰጠ። በሚቀጥለው በእግዚአብሔር ሁለተኛው በዳግም ምጽአቱ እንኳን ሳይቀር ትልቅ ዋጋ በእግዚአብሔር መንግስት ውስጥ ያለው ሰው ነው። የልቤ ሰው የልቡ ሰው ተስፋ መፈጸሚያ ነው። ተስፋ ማስፈጸሚያ ነው። ተስፋ የሚፈጸም ነው። ተስፋ የሚፈጸምበት ተወደዳቸው። ሶስተኛው ቅድም የገባሁትን ቃል ያፈረስኩት እንደሆነ ይሰማኛል። ጊዜን በገጠረኛ በመጠቀም የልቤ ሰው የጌታ የጌታ በጣም ብዙዎቻችንን የሚፈታተን ለምንድን ነው? ሁለት ሰውን የሚያነሳው ቅድም ተናግሬያለሁ። ዳዊትንና መጥምቁ ዮሐንስን። እዚህ ላይ መጥምቁ ዮሐንስን ጅብ አድርጎ ያስገባዋል ሐዋርያው ጳውሎስ ሲናገር ምን ይላል መሰላችሁ? ስለ ክርስቶስ ሲናገር እንዲህ ይላል። ቁጥር 25 ላይ ዮሐንስ ዳዊት ሩጫውን ጨርሶ ሄደ፣ የእግዚአብሔርን ፈቃድ ሁሉ ፈጸመ፣ የተስፋው መፈጸሚያ ሆነ። ዮሐንስን ደግሞ ልንገራችሁ ይላቸዋል። እንዲህ ዮሐንስም ሩጫውን ሲፈጽም ሳለ ሲራመድ ሲሄድ ሳለ በእግዚአብሔር ቤት ሲሄድ ሲያገለግል ሲወጣ ሲገባ ሳለ እንዲህ ይላል። ምን ይላል? እኔ ማን እንደሆንኩ ታስባላችሁ? አንተ የከበርክ ድምፅ የሚመጣብህ ሰው ነህ። እንደዚህ የሚባል ይፈልገው አንተ ወደ ሌላ አገልጋይ ነህ። አንተ አቻ የማይገኝ አገልጋይ ነህ እንድሉት ነው። በቃ ጥያቄ ጠይቃችኋል። እንደዛ አይደለም የሚለው። እኔ ማን እንደሆንኩ ትላላችሁ። እኔ ማን እንደሆንኩ ልንገራችሁ። አሁን አንተ ነህ፣ ኤልያስ ክርስቶስ ነህ፣ ምትመጣው ነህ። የተለያዩ ሰዎች ሲሰጡት እላዩ ላይ የተሸከመው እኔ ሰው ሰራሽ ካባዎች ነው። እርግጥ አረገና እኔ ማን እንደሆንኩ ልንገራችሁ። ያኔ መሰለ የክብር አገልጋይ ማንም ይሄን አያደርገው ብዬ አስባለሁ። ዛሬ በየቦታው ከአበባ ሙሙን አንገታቸው ላይ ተሸክሞ የሚሄዱ በበዙበት ዓለም ላይ እንዲህ አይነት ክብር ያለው ሰው ቢመጣ ኖሮ ብል እንደምን የሚገቡበት የሊሙዚን መኪና ራሱ በቀና ያበላልኛ እች ሙዚን የሌለው እኔ ልንገራችሁ እርሱን አይደለው እሱን አልመስልም፣ ከእሱ ጋር ማስተካከል። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ ከማይገባኝ ከኔ በኋላ ይመጣል። እኔ ምንድነው? አገልጋይ አይደለም የምባለው፣ ማገልገል አይደለም። የእግሩን ጫማ ሌላ ቦታ ዛቢያ ማሰሪያው ይላል። ለማሰር እንኳን መስፈርት ቢወጣ አላሟላ ብሎ ነው የጀመረው አገልግሎት ማለት አላሟላ ፈጣሪቱን አላሟላ ይሄን ተጨና እዚህ አንድ
አንዱ መጥቶ ክርስቶስ ነው፣ አንዱ መጥቶ ነብይ ነው፣ ከነቢያት አንዱ ነው ሲሉ ሃሌሉያ ክብር ለጌታ ገለጠላቸው። ነበር ምን እኔ መሆኑ አይ አልቀበል ይሄ አልቀበል ነብይ ሐዋርያ ፓስተር ምናምን እያላችሁ ታው በስርዓትና በአግባብ ጥሩ ተጠቀሙበት እንዲህ እያላችሁ ከታችሁ እንግዲህ እንዳልኳቸው እንጂ ተጣዋቸው ከነታትላችሁ ከተጣው የሚያቆርፋው አቤትም ማይባል እኛ ነው እዚህ መቼም የነተና ከእግዚአብሔር እና አንዳንዴ ትትናን ለመናገር ያክል ነው። እኔ ታይትልን መቃወሚ አይደለም፣ መቃወምም አልችልም ራሱ ሳይሆንና ግን ሲታሩ ይምሏል። ገጠረኔ ብዙ ቦታ ነው ገጠረ ነው በጣም አገራችን ውስጥ ያገባባቸው ከተማች ይህ ሊሆን ይችላል እና ሲተዋወቁ ገና የሚሉት ነገር አለ። በተለይ ወጣ ላይ ከሄድ እኔ ዲያቆን እከሌ የዲያቆናት ሰብሳቢ እከሌ ይባላል ነው ፓስተር ሲሆኑ እንደዛ ናቸው። አንዳንድ አምስቱንም ታይትል በራሳቸው ላይ በጣም ተስላለ ወጣው የሚታወቁ ማለት አንተ የከበርክ ጥሪ ያለህ ይላል። እሺ የከበርክ ጥሪ ያለህ ይላል። ግን ማን ነው ብለንገራችሁ እኔ በመስፈርት አስቀምጣችሁ እኔ እንዲህ ብለህ ከጥራችሁ የክርስቶስ ኢየሱስን የጫማውን ይችል ማሰሪያ ለማሰር እንኳን በፍጹም የማልበቃ ሰው ነኝ። እሱ ትልቅ ነው እንደው ለለውጣን እሱ ይልቅ እኔ ነው ሲገባ አገልግሎት ይኸው ነው፣ እንደ ልቦን ይኸው ነው፣ ኢትዮጵያችሁ ይኸው ነው፣ ሲሳካም ይኸው ነው፣ የሚለው ሳይሳካም ይኸው ነው። እሱ ይልቅ እኔ ላይ ሲገባ የሚል ነው። እሱ ነው የእግዚአብሔር የለበሰው። አሜን ነው አሜን። እሱ ነው የለበሰው። አልበቃም እኔ አልበቃም የሚለው አራተኛ መጨረሻ ስለምትይ በደረሰባቸው ማለት በሶስተኛው አስር በደረሰበት ጌታውን እንዲያከብር ክብር የማይፈታተነው ሰው ነበረ። መጥምቁ ዮሐንስ ክብር አይፈታተነው፣ ስኬት አይፈታተነው። ከክርስቶስ ጋር ራሱ ጋር ገባ ሲደርስ ክርስቶስን በሸሽ ጥፍ ብሎ የሚል ነበረ። በጸሎቱ በፊቱ ሲቀመጥ በጣም ወረድ መዘቀባለ መንፈስ ና ልቦና ተቀሚቃ ከጌት ተነሳ። በሴቶች መካከል ስለሚያክል የለም ሴቶች በወለዱት መካከል እንደዚህ የሚባል እናንተ የተወለዳችሁ ክብርን በአግባቡ ለጌታው የሚሰጥ ክርስቶስን በአግባቡ ማክበር የሚችል በሕይወቱ ማክበር የሚችል በኑሮ ማክበር የሚችል በትዳሩ ማክበር የሚችል በአገልግሎቱ ማክበር የሚችል በሕይወቱ በስራ ስፍራው ማክበር የሚችል እሱ ነው የእግዚአብሔር የልቡ ሰው። በዚህ ዘመን እኮ ሰዎች እኮ ክርስቶስን ሊመስሉ ሊያክሉ ትንሽ የቀራቸው አልሆንላቸው ሰዎች እኮ ክርስቶስን ሊያክሉ ትንሽ ወንድማችን ነው እያሉ እኮ አንዳንዶቹ ታላቅ ወንድም ነው እንጂ ምንም ለውጥ የለንም እያሉ እኮ ዮሐንስ እንደዚህ ያለው እንዲህ ያለው በጣም ደፋሩ ሰባኪ በጣም ትልቅ ክብር የተገለጠው የክብር ሰው ሲናገር ልበላቸው አብረን እንቀመጥ ነው ወንበሩማ አይመጥለንም ጎን ለጎን አልቀመጥም እንደው ቀራሱ ልካቸው ጫማ ማሰር ከዛ በታች ስራ አለ እንዴ አለም ላይ እስቲ ንፈልግ ያንንም ቢሆን ከመጥራት አይመለስም። እሱ እንኳን ራሱ ይበዛብኛል። አብሮ መቀመጥ መውጣትና መግባት አይደለም። ዛሬ በቀላሉ ከክርስቶስ ኢየሱስ ጋር መነጋገር፣ ከክርስቶስ ኢየሱስ ጋር መነጋገር፣ ከክርስቶስ ኢየሱስ ጋር መተዋወቅ፣ በክርስቶስ ኢየሱስ መጸለይ፣ መዘመር፣ መስበክ፣ ማስተማር ከክርስቶስ ጋር መስተካከል ማለት አይደለም። ክርስቶስን አውቀን መጨረሳችን መገለጫ አይደለም። እንደ ልቤ እቺ ሴት እንደ ልቤ የሚላት ሴት እንደ ልቤ የሚለው ወንድ እንደ ልቤ የሚለኝ የለም። ለምን ክብር የሚገባው የጌታን ክብር ልክ የተረዳ የጌታን ክብር ልኩ የተረዳ እሱ የሚሰው አራተኛው የራሱን ዘመን ለጌታ የራሱን ዘመን አራተኛ የጌታ ሰው የራሱን ዘመን እግዚአብሔር የሰጠው ሙሉ በሙሉ የሰጠው ዘመናቸው እንዲገርመኝ ነገር እሱ የሰጠው ለጌታ ሰጠው። አብሮቶ የሚኖርበት ከቤተሰብ ጋር የሚዝናናበት እንግዲህ እኮ መነጣጠለው ነው። ሚስቴ ታመርፋለች
የሚዝናናበትን ዘመን ቫኬሽን የሚወጣበትን ዘመንም ሳይቀር ለእሱ ከሆነ ለስራ ከሆነ ለክርስቶስ ከሆነ ከልጆቹ ጋር የሚዝናናበትን ዘመን ምን ይላል? ቁጥር 36 ላይ እሱ አበበው የምናወቀው እንዲህ ይላል። በጣም የሚገርም ዳዊትን በራሱ ዘመን እግዚአብሔር በሰጠው ዘመን እግዚአብሔር በሰጠው ዕድሜ እግዚአብሔር በሰጠው ጤና እግዚአብሔር በሰጠው ትዳር እግዚአብሔር በሰጠው ሕይወት እግዚአብሔር በሰጠው አገልግሎት እግዚአብሔር በሰጠው በዛ ዘመን ጌታ በሰጠው በዛ ፍሬም ውስጥ እያንዳንዳችን የዕድሜ ስፍራ ምን ያህል እንደሆነ አይታወቅም። እግዚአብሔር ስንት እንደቀረን አናውቅም። የኖርነውን እናውቃለን ብዙዎቻችን። በእርግጥ እንደኔ በግምት የተወለደ ሊለውቅ ይችላል። ሰርቲፊኬት ነው የለኝም፣ በግምት ነው የሚቆጥረው። ግን ያው ዝም ብላ በምልክት ነገር ይለመረዳል። በዚህ ጊዜ ምናምን መስፈሪያ እንትና በዚህ በኩል ሲመጣ ፎቶ ትለኛለች። እኔ የማላውቀው ሰው ያን ጊዜ የተወለድከው ትላለች እና እኔ ዝም ብዬ እለቀዋል በግምት ነው። አሁን እድሜ እኔ በግምት ነው ከፍ ብል እንጂ ዝቅ አይልም። እኔ ስገምት እንደዚህ በሆነበት በዛ ግን የቀረናል የቀረኝ ስንት እንደሆነ ግን አላውቀው። የኖርኩትን እገምታለሁ ወይም ደግሞ የሚታወቅ እናገራለሁ። የተሰፈረኝ አላውቀው እና አንዳንድ ጊዜ ሰዎች ብዙ እንደዚህ ልደት ላይ ብዙ መስበክ ጎበዝ አይደለሁም። ሀሳቡ ብዙ የለኝም እና ልደት ላይ ግን ይቺ ሳካፈል እንዲላል ዛሬ የልጃችን 18ኛ ዓመቱ ነው። እግዚአብሔር የተባረከ መጣ። እግዚአብሔር ባክሲ እንዲላል እልና የተወደድክ የኔ ልጅ ሆይ ጌታ ከሰጠህ 18 ዓመት ስለተቀነሰ ጌታ ከመኖር 18 እኮ ነው የተቀነሰው እኮ እንደዛ ማለት እኮ 20 ዓመት የሞላው ስታስብለት 20 ዓመት ተጨመረልኝ አይደለም 20 ዓመት ተቀንሷል። ልደት እኮ እንደዛ ነው። ሲሰላ እኮ እንደዛ ነው። መጨመር አይደለም። መጨመር የሚባል ልትወልዳለህ ተብሎ አንድ ሰው 3 ዓመት ቀረኝ እግዚአብሔር ይባላል 3 ዓመት ስለ 2 ዓመት ቀረኝ ይወል ብለን ጥሩ ነው። ከወለድን በኋላ 3ኛ ዓመቱን ስናከብርለት ጌታ ከሰጠው ዕድሜ 3 ዓመት ምሽካር በልቶታል ማለት ነው። ስለዚህ የቀረው ላይ ነው የምናወራ እንጂ ባለፈው ላይ አናወራ። ስለዚህ ዳዊት እግዚአብሔር በሰጠው ዘመን በራሱ ዘመን ጌታ በሰጠው ዘመን በስመ አብ ልድገመው እስኪ የምወዳችሁ እስኪ ልድገመው። እንዲህ ይላል እኮ የእግዚአብሔር ቃል እንዲህ ብሎ እንናገር የእግዚአብሔር ሀሳብ ካገለገለ በኋላ አንቀላፋ። የማንን ሀሳብ? የማንን ሀሳብ? የእግዚአብሔርን ሀሳብ። የራሱ ሀሳብ የእግዚአብሔርን ሀሳብ። እናንተ የምወዳችሁ እህቶች፣ የምወዳችሁ አባቶች፣ እናቶች፣ ወንድሞች፣ ወገኖች ሆይ የእግዚአብሔርን ሀሳብ ምን ያህሉን አገልግለናል? ምን ያህሉ የእግዚአብሔርን ሀሳብ ፈጽመናል? ምን ያህሉ የእግዚአብሔርን ስራ ሰርተናል? ምን ያህሉ የእግዚአብሔር ሀሳብ ገና ያልተፈጸመበት ያለ ሌትና ቀን የማንን ሀሳብ ለማገልገል በዚህ እንገኛለን። ጭማጋር እግዚአብሔር የጠራ ሀሳብ ታገለግለው ከዚህ በኋላ ሌሎች የምትመጡ አገልጋዮች ነገር ከደቡብ ያወጣ የምትመጡ የሚሾማቸው አገልጋዮች ምን አላቸው? ጊዜና ወቅቱ እየጠበቀ እነዚህ ሆን አለ የእግዚአብሔርን ሀሳብ የራሱን ዘመን ለጌታ የሰጠ የራሱን ጊዜ ለጌታ የሰጠ የራሱን መዝናኛ ለጌታ የሰጠ ለራሱ ጌታ ሰጡ። ሰፍሮ ነው የሰጠው። 80 ሚስቱ 80 ነው የሰጠው። ያንን 80 ዓመት ነው ኖረበት የሚባል ለጌታ ኖረበት። ያንን ኖረበት ስትቀረ የሚኖርበት ባካቸው ወዳቸው የቀረ ስትኖር እሱ ብቻ ያለው እርግጥ አናውቀውምኛ በቀረ የእግዚአብሔርን ሀሳብ አገልግሎት ወዳቸው ጌታ የሰጠውን ጊዜ እና እድል በአግባቡ የተጠቀመ የሚጠቀም ለማገልገል ራሱ የሰጠ ያ ሰው የጌታ የልቡ ማረፊያ ነው። እንደ ጌታ ልብና ፍላጎት ኖረን ማለፍ ይብዛለን። የጌታ ልብ አሳረፈ ማለፍ ይብዛለን። ልብ ማረፊያ ወደ መንግስቴ መጥቷል፣ ወደ ቤቴ መጥቷል፣ ወደ ልፍኜ መጥቷል ብሎ የሚቀበል ያደረገን የሚቀበል ከነዛ መካከል ያደረገን እውነት ወዳቸው ወገኖች ስንሄድ በሄድን ጊዜ የልቤ ሰው መጣ። መቼም ምን ያሁን በጣም የተላመድኩ በጣም አሁን ሆቴል ማረፍ አይመስልም። የምትወስዱ ሊተው ይመስለኛል ቤታቸው
ስላልተላመደ ለኔ ሲባል የተደረገ ነገር ነው። እኔ ቤት ነው ብለን እንዲህ እንደምንሯሯጥ ይልቅ ብለን ስንነካካ ማለት ነው። ልክ እንደዚህ ሁሉ ወደ ሰማያዊ መንግስት ስንሄድ ወደ መንግስቱ የልቤ ሰው ያቺ የልቤ ሴት ተመጣች ብሎ ክርስቶስ የሚቀበልን ያደረጋል። እግዚአብሔር በዚህ ሁሉ ይባርክ። የተወደድከው ወንድሜ ሆይ እግዚአብሔር የጠራህ ለጌታ ፈቃድ እንድትኖር፣ እግዚአብሔር የጠራህ የእሱ ተስፋ መፈጸሚያ እንድትሆን፣ እግዚአብሔር የጠራህ የጌታን ክብር ልክ ተረድተህ በራስህ የክብር ልክ እንድትኖር፣ ጌታ የጠራህ የራስህን ዘመን ለእሱ እንድትሸጥ እንድትሰጥ ነው እግዚአብሔር አምላክ የጠራህ። ቤተሰብህንም አንተንም በሙሉ በዛ መንገድ የጠራህ እግዚአብሔር ሚስትን ሲጠራ ባልን ሲጠራ ኦልሞስት በተዘዋዋሪ ቢሆን ቤተሰቡን ነው የሚጠራው፣ አብሮ ነው የሚጠራው። በአብርሃም ጉዞ ውስጥ ሳራ ነበረች፣ በሳራ ጉዞ ውስጥ አብርሃም ነበረ። ሁለቱም እኩል ነው የሚካፈሉት ባርኮቱንም መውደቅ መነሳቱ። ስለዚህ እናንተ የተወደዳችሁ ወንድሞቼ፣ እህቶቼ፣ ወገኖች ክርስቶስ የልብ ሰው የክርስቶስ የልብ ሰው ነው። ክርስቶስ የልብ ሰው ይበለን። በእውነት የሰው ሳይሆን የክርስቶስ የልብ ሰው እንደሆነ የክርስቶስ የልብ ሰው የጌታ ፈቃድ ያደርጋል። የተስፋ መፈጸሚያ ይሆናል። የጌታን ክብር በላይ እኮ ለክርስቶስ ይሰጣል። የራሱን ዘመን ለክርስቶስ ያውጣል። እግዚአብሔር በነገር ሁሉ ይባርካችሁ፣ ይርዳችሁ። በጣም ማመሰግን ስለሰማችሁ ጌታ ኢየሱስ ይባርካችሁ። የልብ ሰው ያደርጋል። እንጸልያለን። እናመሰግናለን፣ እናከብርሃለን። ዳዊትን በመረጥክበት ልክ፣ ዳዊትን ባየህበት ልክ ብንሆን በጣም ደስ ይለናል። ጌታ ኢየሱስ እሱ በሆነው ልክ ብንገኝ ደስ ይለናል። መጥምቁ ዮሐንስ የኖረውን የኑሮ ልክ ብንኖር ደስ ይለናል። እግዚአብሔር ሆይ እንመኛለን፣ በዚህ ሕይወት እንድትባርከን እንጸልያለን። እባክህን የልብ ሰው አድርገን የእግዚአብሔር የልብ ሰው ነው እንባል። እግዚአብሔርም የልቤ ሰው ይበለን። አንተ የልቤ ሰው በለን፣ የልቤ ሴት በል እህቶቼ፣ የልቤ ሰው በል ወንድሞቼ፣ የልቤ ሰው የልቤ ቤተክርስቲያን ትባል ይህች ቤተክርስቲያን። የልብ ማረፊያ ትሁን ይህች ቤተክርስቲያን። የብዙዎች መዳኛ ምክንያት ትሁን ይህች ቤተክርስቲያን። ልብ የሚያርፍባት ትሁን ይህች ቤተክርስቲያን። ክብር የሚገለጥባት ትሁን ይህች ቤተክርስቲያን። ክንድ የሚታይበት ይሁን ይህ ቤተክርስቲያን። እግዚአብሔር በሚኖረን ጊዜ ሁሉ አንተ ባርከን፣ የልብህን ፈቃድ እንድናደርግ አግዘን፣ ከፍ በል በጌታ በኢየሱስ አሜን። ተባረኩ። አመሰግናለሁ። She